ሃይ እንዴት ናችሁ? ሰላም ነው ወይ? ጤንነት ምናምን ሁሉ አማን ነው? ያው መተናል እንግዲህ ያው ዛሬም እንደ ልማዳችን ልንሰራ መተናል። እንዴት ናችሁ እናንተ? ግን እያያችሁ ነው? የሰራችሁ ነው? የበላችሁ ነው? ተው ብሉ ግን ተው አማን ነው ሁሉ። ዛሬ እንግዲህ አሳ ለብ ነገር ነው የምንሰራው። እንደምታዩት ግብአቶቻችን ሁሉ እዚህ ተስተካክለው ተቀምጠዋል። እዚህ ጋር ያው አሳው አለ። ያው ሁሉንም ልንገራችሁ። በርበሬና አለን፣ የተከተፈ አንድ ትልቅ ቲማቲም አለን፣ 2 መካከለኛ ራስ ሽንኩርት አለን፣ ጨው አለን፣ 2 ቃሪያ የተከተፈ አለን፣ ሚጥሚጣ አለን፣ ቁንዶ በርበሬ አለን፣ ኮረሪማ አለን፣ 3 ፍሬ ነጭ ሽንኩርት አለን፣ ዘይት አለን። ቬጂቴብል ዘይት ነው የምንጠቀመው ዛሬ። ከዛ ቬነጋር አለን አሳው የምናጥበት። እዛ ጋር ሎሚም አለን ምናምን። ከዚህ ጋር ይኸው የድንብላል ቅጠል ምናምን አለ እና በቃ ዛሬ እንሰራለን። ስንከትፍ ጀምሮ አብረን ነው የምንከትፈው። ሌላ ደግሞ ምነግራችሁ ያው ስንሰራው ይሄ ስንገዛውኛ አሳ ምን ጊዜም ስንሰራ በጣም መጠንቀቅ አለብን፣ ማለት አጥንቱ እንዳይኖር ማለት ነው። ይሄኛው ግን ፍሌት ወጥቶ የሚሸጥ ስለሆነ ቆራርጠን ብቻ እስከምናዘጋጃጅ ድረስ መዘፍዘፍ ነው በሎሚና በትንሽዬ ሚጥሚጣ አድርገን። ታጥቦ ደርቆ ምናምን ተዘጋጅቶ ሬዲ ፎር ኩክ ይላል እና ለማብሰል ሬዲ ሆነ ነው የደረሰ ነው እና እንከታትፋለን። እንግዲህ ተመልከቱን። ዛሬ ያበደ አሳ ነው ማበላችሁ። በያላችሁበት ላይቭ ነው የምትበሉት። በቃ እንደዛ እናደርጋለን። ከዛ በፊት ግን ምንድነው የምንሰራው? በዳቦ ስለሆነ የምንበላው እስከዛ ድረስ ኦቨን ውስጥ እንከታለን፣ ቀስ ብሎ እንዲበስልልን። እዚህ ላይ እናደርገውና ሳና በዛ 120 ዲግሪ እንሰጠዋለን። እዛ ይሄንን ጨምረን እሱ እየደረሰ እኛ ደግሞ ስራችንን እንሰራለን ማለት ነው። ሬዲ የሆነ ነው አሳው እና ይሄንን ነው የምንሰራው። ባይ ዘ ዌይ 600 ግራም ነው አሳው። ምን ያህል እንደምሰራ ልነግራችሁ ብዬ ነው። እንግዲህ ነገ ምሳቃ ይዤ አሳ ነው የምሄደው ማለት ነው። ጉድ እናያለን እንዴት እንደሚሆን ስራ ቦታ። እና አባቶቻችን ምንድን ነው ያሉት? አሳን መብላት በብልሃት። ለምንድን ነው ግን? ያው በአጥንቱ ምክንያት ነው አይደል እንደዚህ የተባለው። እና እኛ አስቀድመን ብልሃቱን ዘይደን ያው ወደዚህ ወደምዘፈዝፍበት እንትን እየወሰድኩት ነው። አሁን መጥበሻውን ኦን እናደርግና እሳታችንን ይሄንን እስከምናቀምም ድረስ ዘይቱን እናሞቃለን።
አሁን ይሄኛው እየደረሰልን ሎሚ ነው የሚያስፈልገን። ሎሚ እንጨምቅበታለን። ከዛ አንድ በትንሿ ግማሽ ማንኪያ ማለት ናት እቺ በሻይ ማንኪያ በሏት ሚጥሚጣ እናደርግበታለን። እዛ ቀስ ብለን በጥንቃቄ እናዋህደዋለን ማለት ነው። ይኸውና ያቀላቀልነው አሳ ከሚጥሚጣ ጋር አሁን ይሄ ይሄንን እየሰራን ያንን ደግሞ የተከተፈውን ሽንኩርታችን ደቀቅ አድርገን ነው የምናደርገው። እና ይሄንን ይመስላል። አሳ ግን በጣም እኮ አሪፍ ነው። ኦሜጋ 3 ያለው ምናምን እና ይጠቅማል። ስፔሻሊ እዚህ ፀሐይ ብርሃን ለማናገኝ ሰዎች በጣም ነው የሚጠቅመን። የአሳ ዘይት ከመጠጣት ሰምታይምስ አንድ ጊዜ በነገራችን ላይ አሳ ምናምን ሰርተን እቃዎቻችንን በደንብ ማጠብ እንዳንረሳ። ኦኬ። እና ሌላ እቃ ስንነካ እጆቻችንን በሳሙና በደንብ እየታጠብን። ዛሬ ጓንት ማልጠቀመው ለዛ ነው፣ ምክንያቱም ያንን መታጠብ ስላለበት። እስቲ አሁን ይሄንን ስለምንነካ ማለት ነው ሽታው ቤት ውስጥ እንዳይቆይ እቃዎቻችን ላይ እንዳይቀር ይረዳናል። አሁን ደግሞ 3 ፍሬ ነጭ ሽንኩርት እናደርግበታለን። በዚች አድርገን አሁን ደግሞ በርበሬ እንጨምርበታለን እንደምንፈልገው ማለት ነው። ሚጥሚጣ ስላደረግንበት አናበዛበትም። 1 ማንኪያ ነው ያደረኩት ማለት ነው። በትልቁ በሻይ ማንኪያ 2 ነው። በርበሬያችንን እንጠብሳታለን ማለት ነው እንዳታቃጥለን። ትንሽ ውሃ ጠብ እናደርግበታለን።
አሁን እሳታችንን ወደ መካከለኛ እናደርገዋለን። ምክንያቱም ኦልሬዲ እየበሰለ ነው። ቀጥለን ደግሞ የተከተፈ ቲማቲም እንከታለን። አቤት ትንሽ ቶማቶ ፔስቶን ጨምርበታለን። ውሃችንን ትንሽ ሳይበዛ ጠብ እያደረግን ማቁላላት ነው እላቸዋለሁ። አሁን ጨዋችንን እናደርግበታለን። 2 በዚህኛው ስፑን ነው የማደርገው። በጣም ትንሽ ናት። እሺ ከዛ አንደኛው ኮረሪማ ነው፣ ይሄኛው ኮረሪማ ነው። ይሄ ደግሞ ቆንዶ በርበሬ ነገር ነው። ትንሽ ቬነጋር እናደርግበታለን። በነገራችን ላይ ዘይትም ቬነጋሩን በተለያየ በአንድ ዕቃ ውስጥ ሆኖ በተለያየ ቦታ ነው ያለው። በዚህኛው ዘይት ነው የምንጠቀመው። በዚህ ትንሽ ቁሌታችን በጣም ስለወፈረ ትንሽ ውሃ ጠብ እናደርግበታለን። አሁን ያቁላላ ነው ቅቤ ደርሷል። ይሄው እንደምታዩት ቲማቲሙ ሁሉ ጠፍቷል፣ በስሏል። ስለዚህ እሳታችንን እርግጠኛ እንሆናለን በጣም ቀንሰን ያሳውን እንትን እንከታለን። ከትፈን ያዘጋጀነውን ቀምመን ያዘጋጀነውን እንከተዋለን። ይህንን ቀስ እያልን
እናዋህደዋለን እንዳይፈርስ ስጋው ወይም እንዳይቦካብን ማለት ነው። ያርገን እንጠብቃለን ትንሽ ደቂቃ። ዋው 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 ይላል። አሁን ቃሪያ እንጨምርበታለን። ቃሪያ እንግዲህ እንደምትወዱት ማድረግ ትችላላችሁ። በዛ ምናምን ማድረግ ትችላላችሁ። ሮዝመሪ ያው የጥብስ ቅጠል ደግሞ አለው። መሃሏ ላይ እናደርጋታለን። እዛ እሳታችንን እናጠፋዋለን። ይበቃናል። እንዲያርገን ካሰማመርን በስሏል። አሁን ዳቦአችንም ይሄንን ይመስላል። እንግዲህ በስሏል በስሏል። ጎልደን ብሬድ ይልሃል። ሜክኦቨር ያለሽ ዳቦ አይደል? ይሄንን ይመስላል እንግዲህ አሳችን የሰራ ነው። አሳ ለብለብ እንግዲህ ይሄንን ይመስላል። ደግሞ ኖራችሁ ብትቀምሱት ዋው በጣም ነው የሚጣፍጠው። በጣም
ይሄንን ይመስላል የሰራ ነው። እንግዲህ ቤታችሁ ሞክሩት። በጣም ነው የሚጣፍጠው። ለጤንነትም በጣም ጥሩ ነው። እንግዲህ መልካም ሳምንት። ኮሜንት አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ኢዮብ ነኝ። እንግዲህ ታንክ ዩ ሶ ማች። በጣም ነው የማመሰግነው። በሚቀጥለው እንገናኛለን። ባይ ባይ። ዛሬ ባይ ቻው።